በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሆሳዕና። ሆሳዕና የሚለው ቃል በዕብራይስጥ ሆሻዕና የሚል ሲሆን ትርጉሙም እባክህ አሁን አድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና፣ በእግዚአብሔር ስም የሚመጣ ብሩክ ነው። መዝሙር 117 ቁጥር 25-26። የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አይሩጉና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችን በክብር መቀበላቸው የሚታወስበት በዓል ነው። በዓሉም ሆሳዕና የሚለው ስያሜ ያገኘው በዕለቱ ከተዘመረው መዝሙር ነው። በሌላ አነጋገር ይህ ዕለት የጸበርት እሁድ ወይም በእንግሊዝኛ ፓልም ሳንደይ ይባላል። ታሪካዊ አመጣጡ የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኛው አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ይኸውም ሳራ የወላድነት ዕድሜዋ ጨርሳ ልማደ አንስት ከተቋረጠባት በኋላ ሁሉን ቻይ የሆነ አምላክ ይስሐቅን በሰጣት ጊዜ ዘመዶቿ የተሰማቸውን ደስታ ለመግለጽ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመሰግነዋል። እስራኤል ከአስከፊ የግብፃውያን አገዛዝ ተላቀው ባህረ ኤርትራን በደረቅ ሲሻገሩ የተሰማቸው እጥፍ ድርብ ደስታ በገለጡ ጊዜ እንዲሁም ዮዲት የተባለች ንግሥተ እስራኤል ሆሎፎርኒስ የተባለ አላዊ ንጉሥ ድል ባደረገች ጊዜ ቤተ እስራኤል እንደ ሰንደቅ ዓላማ የዘንባባ ዝንጣፊ በመያዝ አደባባይ ወጥተው የተሰማቸውን ደስታ ገልጸዋል። በዘመነ ሐዲስም መድኃኒታችን ኢየሱስ ክርስቶስ የሰው ዘር ከዲያብሎስ ቁራኝነት ከሲኦል ባርነት ነፃ ለመውጣት ወደ ዙፋን መስቀል በተጓዘ ጊዜ ሕፃናትና አይሩግ ነፃ የሚወጡበት ቀን መድረሱን እነርሱ ሲያውቁ እግዚአብሔር ባወቀ ዘንባባ በመያዝ ዘምረዋል። እስራኤል ዘንባባ በመያዝ እንዳመሰገኑት እኛም እስራኤል ዘነፍስ ዕለቱን ዘንባባ በግንባራችን በማሰር በዓሉን በየዓመቱ እያስታወስን እናከብራለን። በዚህ ዕለት ዘንባባ እየተባረከ ለሕዝቡ ይታደላል። ሕፃናትና አይሩግ ለዳዊት ልጅ መድኃኒት መባል ይገባዋል እያሉ ዘምረዋል። ይህ ሁሉ በአንድ ወገን የነበረው የአቀባበል ስነ ስርዓት ሲሆን በሌላ በኩል የነበረው አቀባበል ደግሞ እጅግ የሚያሳዝን ነበር። ሥርዓተ ኦሪትን ትንቢተ ነቢያትን በሚገባ እንከተላለን ይሉ የነበሩ ጸሐፍት ፈሪሳውያን መምህር ሆይ ደቀ መዛሙርትህ ገሥጻቸው አሉት። ጌታችን መልሶ እነዚህ ዝም ቢሉ ድንጋዮች ጮኻሉ ሲል መልሶላቸዋል። ቅናት አቅላቸው ያሳያቸው ፈሪሳውያን የዋህ የሆነው ሕዝብ ምስጋና ወደ ጥላቻ እንዲለወጥ አድርገዋል። ከሁሉ የሚያሳዝነው በዕለተ ሆሳዕና እሁድ ዘንባባ ይዘው የዘመሩለት ጌታ አርብ ቀን ይሰቀል ዘንድ ይገባዋል ብለዋል። መድኃኒታችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ወደ ኢየሩሳሌም ሲገባ በዚህም በነቢዩ ዘካርያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ዘካርያስ ምዕራፍ 9 ቁጥር 9፣ ማቴዎስ ምዕራፍ 21 ቁጥር 1። ጌታችን በአህያ ጀርባ ተቀምጦ ወደ ኢየሩሳሌም መግባቱ የሰላም ንጉሥ መሆኑን ያመለክታል። እስራኤል ዘመነ ምሕረት ሲሆንላቸው አባቶቻችን በአህያ ጀርባ ተቀምጠው ይታዩ ነበር። ጌታም እውነተኛ ሰላም ይዤላችሁ መጣሁ ሲለን በአህያ ጀርባ ላይ ተቀመጠ። መላእክት በዕለተ ልደቱ በሰማይ ለእግዚአብሔር ምስጋና ይገባዋል፣ በምድርም ሰላም ለሰው ሁሉ ይሁን ሉቃስ ምዕራፍ 2 ቁጥር 13 እያሉ የዘመሩለት የሰላም ባለቤት ነው። በመዋዕለ ትምህርቱም ሰላሜን እሰጣችኋለሁ ብሎ እንዳስተማረ ያን ሰላም የሚሰጥበት ዕለት መቅረቡን ለማመልከት ነው። በሌላ በኩልም በአህያ ጀርባ መቀመጡ ህው ምስጢር አለው። በአህያ ጀርባ የተቀመጠ ሰው ሌላው አሳዶ አይዝም፣ እርሱም ሮጦ አያመልጥም። በዚህም ጌታችን በእምነት ለሚፈልጉት የሚገኝ ቅርብ ሲሆን በእምነት ለማይፈልጉት ግን የማይገኝ መሆኑን አስተምሯል። ስለዚህ የእግዚአብሔር ቤተሰቦች ፀሐይ ዕድሜያችን ሳትጠልቅ በእምነት እንፈልገው። አሞጽ ምዕራፍ 4። የአህያን ጀርባ ያላቀ ጌታችን ትሑት ሰብዕናና የተሰበረ ልቦና ወዳለው ሰው ዘውትር ይጓዛል። የተዋረደውና የተሰበረ ልብ አይንቅም። ለታሰሩት መፈታት ሊሰብክ ሰው የሆነ ጌታችን ከማሰሪያ በተፈታች አህያ እንደተቀመጠ ሁሉ ከኃጢአት እስራት በተፈታ ሕይወት ዛሬም ያድራል፣ የህልና ሰላም ይሰጣል። ስለዚህ ንስሐ ገብተን ጌታችን ሆሳዕና በአርያም እያልን ልናመሰግነው ይገባል። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? አንደኛ ይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔር አመሰግነዋል። ሁለተኛ ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉ ነው። ሶስተኛ ዘንባባ የሰላም ምልክት ነው፣ የሰላም አምላክ ነህ ሲሉ ነው። አራተኛ ዘንባባ የደስታ መግለጫ ነው፣ አንተ ደስ የምታሰኝ ሐዘናችን የምታርቅልን አምላክ ነህ ሲሉ ነው። አምስተኛ ዘንባባ እሾሃማ ነው፣ አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ስድስተኛ ዘንባባ እሳት አይበላውም ለብልቦ ይተዋል እንጂ ጌታም አንተ ባህሪ የማይመረመር ነው ሲሉ ነው።
በነቢያት እንደተነገረው አንቺ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ዘካርያስ ምዕራፍ 9 ቁጥር 9 የተባለው ትንቢት እንዲፈጸም ከደቀ መዛሙርቱ 2 ላካቸው። ሄደው አህያዋን ከነውርንጫዋ ታስራ እንደሚያገኙ ፈተው እንዲያመጡለት ለምን ብለው ከጠየቋቸው ግን ጌታዋ ይፈልገዋል በማለት መልስ እንዲሰጡ አዛቸው። እነሱም እንደተባሉት አደረጉና ልብሳቸውን አንጥፈውለት በአህያ ላይ ተቀመጠ። ማቴዎስ ምዕራፍ 21 ቁጥር 1 ትንሹም ትልቁም ሆሳዕና ዳዊት ልጅ ሆሳዕና በአርያም እያሉ ያመሰግኑት ነበር። ዘንባባ ይዘው ልብሳቸውና የዛፍ ቅጠሎችን በመንገዱ ላይ ያነጥፉ ነበር። ልብሳቸውን የማንጠፋቸው ለክብር መገለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬና በአመስጋኞች ጩኸት ተናወጠች። ይህ ያበሳጫቸው ፈሪሳውያንና አይሁድ የሚያመሰግኑትን ዝም እንዲያሰኝ ጌታችን ቢጠይቁትም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መልሶላቸዋል። በነቢይ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋና አዘጋጀህ እንደተባለ መዝሙረ ዳዊት ምዕራፍ 8 ቁጥር 2 ተብሎ እንደተነገረው ትንቢት እንዲፈጸም የ40 ቀን የዓመት የ2 ዓመት ሕፃናት አመስግነውታል። ክቡር ዳዊት ጸላኢ ገፋኢ ደስ አይበለው ብለህ ከሕፃናትና ከሚጠቡ ጭቅላዎች አንደበት ምስጋናን አዘጋጀህ ያለው ትንቢት ሲፈጸም ጸላኢ ገፋኢ ወይም ግፈኛ ጠላት የተባለ ዲያብሎስ የሚወገድበት ጊዜ መድረሱን ያመለክታል። አዋቂዎችም ሕፃናትም ሆሳዕና በአርያም እያሉ ማመስገናቸው መድኃኒት መባል ለአንተ ይገባሃል ማለታቸው ነው። በበዓለ ሆሳዕና ጉዳይ ከሚነሳው የአህያና የውርንጫይቱ ነገር ነው። ጌታችን ኢየሱስ ክርስቶስ የሰው ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያሳየናል። ደቀ መዛሙርቱም አህዮችን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁትን በሰማይ የተፈታ ይሁን እንዲል ደቀ መዛሙርቱም አህዮችን ፈተው ማምጣታቸው ስልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን እንዲል በአህያ ላይ ልብሳቸው ማንጠፋቸው ደግሞ የምትመች የማትቆረቁር የወንጌል ሕግ ሰጠኝ ሲሉ ነው። በአህያ የተቀመጠው ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስ ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከግለሰብ ደጅ የተፈታች አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘብ ስለሆነች ነው። አህያም ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችን የተናዘን ከበደል እስራት እንድፈታ ይፈልጋል። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችን ተናዘን ከበደል እስራት እንድንፈታ ይፈልጋል። ከኃጢአት እስራት ተፈተን የአምላካችን የኢየሱስ ክርስቶስ ማደሪያዎች እንድንሆን የእግዚአብሔር ቸርነት የእናታችን ቅድስት ድንግል ማርያም አማላጅነት ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።